ዛሬ ላሳያችሁ የፈለኩት ቪዲዮ ማለት ነው አገር ስንቀይር ሊሆን ይችላል፣ ቦታ ስንቀይር ሊሆን ይችላል። የዋትሳፓችን ቁጥር መቀየር እንዴት እንደምንችል ስልክ ብንቀይርም አዲስ ይቻላል በቀላሉ ተከታተሉ። እሱ ለማድረግ እሺ፣ በመጀመሪያ እንደምታዩት እዚህ ጋር ዋትሳፕ ላይ ነው የመጣሁት። ዋትሳፕ እንደምታዩት ወርታችን እንወርድና እዚህ ጋር ሴቲንግ አለ። ሴቲንግ ላይ ከታች እንሄዳለን። ሴቲንግ ላይ ስንሄድ ይሄ የኔ አካውንት ነው። እዚህ ጋር እንደምታዩት አካውንት የሚላለን አካውንቱን አንዴ እንጫነዋለን። አካውንቱን ከተጫነው በኋላ እዚህ ጋር እንደምታዩት ቼንጅ ነምበር የሚላለ እሱን እንነካዋለን። እዚህ ጋር እንደምታዩት 2 ነገር ያመጣልን ማለት ነው። ይሄኛው እንግዲህ ከዚህኛው ስልክ ወደዚህኛው ስልክ ወይም ከዚህኛው ቁጥር ወደዚህ ሲም መቀየር ማለት ነው። እዚህ ጋር እንደምታዩት የድሮ ኦልድ ቁጥር ማስገባት አለባችሁ ማለት ነው። ኦልድ ቁጥሬን አስገባዋለሁ። ከታችኛው ላይ ደግሞ አዲሱን ቁጥር ነው። የመጀመሪያውን ቁጥር ከሌላ አስገባ በፊት የከፈትንበትን ማለት ነው ታረጋለሁ ማለት ነው። እንደምታዩት አሁን እዚህ ጋር ቼንጅ እለዋለሁ። ኔክስት እለዋለሁ። ኖቲስ ፎር ኮንታክት እንለዋለን። አዎ ለሁሉም ሰው። ከዛ ደን እናደርገዋለን። ከዛ ደን እንለዋለን ማለት ነው። ከዛ በኋላ እንደምታዩት ዚስ ኮሬክት ነምበር ነው ብሎ ሲጠይቀን አዎ እንለዋለን። ቼንጅ ያደርገዋል ማለት ነው። ኮድ ይልክልናል። በዛኛው ዋትሳፕ ነምበራችን ኮድ ሲልክልን ተቀብለን ወደዚህ ማስገባት አለብን። ከዛ ኮድ እናስገባለሁ 844 90 ነው። ከዛ በኋላ ቬሪፋይ ያደርጋሉ ማለት ነው። በቃ እንደቀይሮናል ማለት ነው። በቀላሉ እንደዚህ ነው የምንቀይረው ማለት ነው።